ዛሬ ቀይ መስመር ተረግጧል። ይሄ ትልቅ ድፍረት ነው። በጣም ትልቅ ቀይ መስመር ተጥሷል። ተመልከቱት። ፈጣሪም ይኸው ይሄንን በበኩሌ የምለው ነገር ቢኖር ምንድነው? ይሄ ኢየሱስ ክርስቶስ አይደለም ነው። ኢየሱስ ክርስቶስ አይደለም። ይሄ ከትውልዳችን አእምሮ መጥፋት ያለበት ነው። ይሄንን ትውልድ መቀበል የለበትም። የሚሰማ ማለት ነው። ይሄንን የሚያይ ይሄ ኢየሱስ ክርስቶስ አይደለም። ወንድም እዩት፣ ይኸው ኢየሱስ ክርስቶስ አይደለም። ሁለተኛ ዳግም ይሄንን ኢየሱስ ክርስቶስ ነው ብሎ የሚቀበል እውነተኛ የኢየሱስ ክርስቶስ ፍቅር የሌለው እውነተኛ ኢየሱስ ክርስቶስን የሚያምን ነው። ለኢየሱስ ክርስቶስ ጥላቻ ያለ ሰው ነው ማለት ነው። በእዩት ኢየሱስ እንዳይደለ እዩት፣ የቀበልኩ ነው አይደለም ኢየሱስ ክርስቶስ እዩት። ይሄ ኢየሱስ ክርስቶስ አይደለም፣ እንዳትቀበሉ። እኔም ክርስቲያኖች እያንዳንዳችሁ እኛ ቦክስ አንገጥምም። ይህንን ስርዓት መንግስት ባለበት አገር ላይ አሳልፋችሁ አቤቱታችሁን ለመንግስት ከዚህም በኋላ ይሄ ድርጊት የሚቀጥል ከሆነ ተናንቀን በዚህ መልኩ መቀጠል እንደማንችል ልንናገር አበክረን እንወዳለን። ይሄ ትልቅ ድፍረት ነው። በጣም ትልቅ ቀይ መስመር ተጥሷል። ስለዚህ መንግስት ባለበት ሀገር የቤተ ክርስቲያኖቻችን የኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ፓትርያርኩና ቅዱስ ሲኖዶስ ባለበት ሀገር ሕገ መንግስቱ በሚሰራበት ዘመን በሚዳኝበት ዘመን እንዲህ አይነት መናፍቅ ተፈጥሮ ፈጣሪያችንን ቅዱስ መድኃኔዓለምን ቅዱስ ኢየሱስ ክርስቶስን የሚደፍር ሰው በዚህ ምድር በመገኘቱ በዚህ ዘመን በጣም አዝነናል።